ትኩረትሽን ሰጥተሽ አድምጪኝ። በልጆቻችን ላይ የምናደርገው የአንገት ማዕተብ፣ አክሰሰሪ፣ የብርና የወርቅ ጌጣጌጦች የልጆቻችን ህይወት ሊያስከፍል ይችላል። ምክንያቱም ቀጥዬ እነግርሻለሁ። ለ30 ሰከንድ ጆሮሽን ከሰጠሽኝ ደግሞ እንዴት እንደምናረመም አስረዳሻለሁ። አየሽ፣ እንደዚህ አይነት ጉዳዮች ባደጉት ሀገራት በቀላሉ የሚታዩ አይደሉም። ለምሳሌ የአሜሪካ 16 CFC ፓርት 1120 ወይም ደግሞ የኢሮፕ ኢኤን 14682 ስታንዳርዶችን ብንቃኝ ከደረት በላይና በወገብ አካባቢ ያሉ ተንጠልጣይ ገመዶች ማለትም እንደ ሁዲ ስትሪንግ አይነት ማለት ነው ፈጽሞ ከ7 ሴንቲሜትር በላይ እንዲሆኑ አይፈቀድላቸውም። ከዚህ ስታንዳርድ ውጭ የሆኑ የህፃናት ልብሶችን ማምረትም ሆነ ወደ ሀገር ውስጥ ማስገባት አይፈቀድም። ምክንያቱም መነገር የሚገባው አይደለም። ለምሳሌ አራስ ህጻናት እንቅስቃሴያቸውን መቆጣጠር አይችሉም። ስለዚህ አንገታቸው ዙሪያ ላይ ያለ የአልባሳት ገመድን በመሳብ አንገታቸው ላይ ጫና ሊፈጥሩ ይችላሉ። የዚህም ውጤት የትንፋሽ ማጠር፣ መታነቅና የደም ዝውውር መዘጋትን ሊያስከትል ይችላል። እነዚህ አደጋዎች አንቺ ትኩረት በማሰጭበት ሰዓትና በእንቅልፍ ሰዓት በጥቂት ሰከንዶች ብቻ የልጅሽን ህይወት ሊያስከፍሉ ይችላሉ። ለትልልቅ ህጻናት ደግሞ ራሳቸውን የማነቅ እድሉ ያነሰ ቢሆንም ግን ደግሞ በጨዋታ አካባቢ ማለትም እሽክርክሮሽ፣ መንጠልጠል፣ ዥዋዥዌና ሌሎች የልፊያ ጨዋታዎች ላይ የረዘሙ ስትሪንጎች በቀላሉ ሊቀረቀሩ ሊጎተቱና አደጋ ሊያደርሱ ይችላሉ። ከሁሉም አስከፊው ደግሞ በአንገት ላይ የሚደረጉ ጌጣጌጦችና የአንገት ማህተቦች ናቸው። የአንገት ማህተብ ከልጆቻችሁ ላይ አውልቁ ማለት በጣም አስቸጋሪ ነው። ማሳጠር ግን እንችላለን። የልጆችሽን የአንገት ሀብልና ጌጣጌጥ ከአንገታቸው 7 ሴንቲሜትር እንዳይበልጥ አድርገሽ አሳጥሪው። በአቬሬጅ 7 ሴንቲሜትር ማለት የስልክሽ ያጭሩ ጎን ማለት ነው። ከዛ በተረፈ በስጦታም ሆነ በግዢ ቤትሽ የምታስገቢያቸው የህፃናት አልባሳት ከገመድ ጋር የተያያዘ ነገር ካላቸው ልትመትሪያቸው ይገባል ማለት ነው። እያንዳንዱ ጠርዝ ከ7 ሴንቲሜትር መብለጥ የለበትም። በአቅራቢያሽ ሜትር ከሌለሽ ደግሞ የስልክሽን አጭሩን ጎን መጠቀም ትችያለሽ። ጉዞ ወደ ቁም ሳጥን።